ስሜት ከምክንያታዊነት የበለጠ ጠቃሚ ናቸው ሲባል ሰምተው ያውቃሉ? ምን ማለት ነው? እውን ስሜቶች ከምክንያታዊነት የበለጠ ጠቃሚ ናቸው? ስሜቶች ከምክንያታዊነት የበለጠ ጠቃሚዎች ናቸው። እንደሚታወቀው የሰው ልጅ በምክንያታዊነትና በስሜት አማካኝነት የሚኖር ፍጡር ነው። ሰላም ጤና ይስጥልን። የህልም አለ ቻናል ቤተሰብ ተከታዮች እንደምን አላችሁ? ዛሬ ስለ ስሜት ጠቀሜታ በደንብ እናወራለን። የስሜት ጠቀሜታ ከማየታችን በፊት ስሜት ምንድነው የሚለውን በደንብ እናያለን። ስሜት ማለት ለሚገጥመን ማንኛውም ሁኔታ ሰውነታችን የሚሰጠው ምላሽ ስሜት ይባላል። ስለዚህ ስሜት ምንድናቸው? ምላሾች ናቸው። ምክንያታዊነት ማለት ደግሞ በመረጃና በማስረጃ ላይ ተመስርቶ የሚሰጥ የውሳኔና የግንዛቤ እንዲሁም ደግሞ በመረጃና በማስረጃ ላይ የተመሰረተ የውሳኔ አሰጣጥ፣ የምርጫ ሁኔታና የግንዛቤ ሁኔታ ምክንያታዊነት እንለዋለን። ስለዚህ ህይወታችንን በምክንያታዊነት ከምንመራውና በስሜት ከምንመራው የትኛው የበለጠ ጠቃሚ እንደሆነ ለማየት እንሞክራለን። ምክንያታዊነትና ከስሜታዊነት በበለጠ ወይም በስሜትና ከምክንያታዊነት የበለጠ ህይወታችን በመምራት ደረጃ ከፍተኛ ሚና ያለው እናያለን። ይህን ለማለት የተፈለገው ምክንያታዊነት ምንም ጥያቄ የለውም፣ በእውነታ ላይ የተመሰረተ በመረጃ ላይ የተመሰረተ የህይወትን እንደሚመራ አንጠራጠርም፣ ጥያቄም የለም። መልካም እንግዲህ ወደ ቀጥታ ወደ ስንሄድ ስሜት እንግዲህ ለሚገጥመን ማንኛውም ሁኔታ ሰውነታችን የሚሰጠው ምላሽ ከሆነ ይህ ምላሽ ምን አይነት ሊሆን ይችላል? አዎንታዊና አሉታዊ ሊሆን ይችላል። ስለዚህ በዋናነት ትኩረት የምናደርገው ስሜት ምን ያክል ጠቃሚ ነው የሚለውን ከማየታችን በፊት በዝርዝር ስለ ስሜት ሁኔታዎች እያየን ፈልገን፣ በመቅድሚያ የስሜት አስፈላጊነት ምንድን ነው? ስሜት ምን ያክል አስፈላጊ ነው፣ ምን ያህል ጠቃሚ ነው ከማለታችን በፊት የስሜትን አስፈላጊነት በደንብ ማየት ያለብን ይመስለኛል። እንግዲህ ስሜት ልክ እንደ ምክንያታዊነት ሁሉ ለህይወታችን ለኑሯችን የሚያስፈልግ ነው ስንል ለምናደርጋቸው ውሳኔዎች፣ ለምንመርጣቸው ምርጫዎች ስሜታችን እጅግ በጣም አስፈላጊ ነው። ሌላው ለምንወስዳቸው እርምጃዎች ስሜት አስፈላጊ ነው። ለሁኔታዎች የሚኖርን ግንዛቤና አመለካከት ስሜት የራሱን አስተዋጽኦ ያደርጋል። ስለዚህ ስሜት ተጽዕኖ ይፈጥራል ማለት ነው። በምናደርጋቸው ውሳኔዎችና ተግባራት ላይ፣ በምንወስዳቸው እርምጃዎች ላይ፣ በሚኖረን ግንዛቤና አመለካከት ላይ ስሜት የራሱ የሆነ አስተዋጽኦ እና ተጽዕኖ አለው። ታዲያ የስሜት ጠቀሜታ ምንድን ነው ካልን የስሜት ጠቀሜታን ለማየት የተሻለ የሚሆነው ስሜት ባይኖር ኑሮ ምን ይሆን ነበር ብሎ ገልጦ ማየት የተሻለ ይሆናል። ስሜት ጠቃሚ ነው። የስሜት አስፈላጊነት የስሜት ጠቀሜታን ለማየት የበለጠ ግልጽ እንዲሆን ከተፈለገ ስሜት ባይኖር ኑሮ ምን መሆን ይችል ነበር ወይም ሪሲፕሮካል ቲንኪንግ ወይም ገልጾ ማሰብ ይባላል። ለምሳሌ ስሜት ባይኖር ኑሮ ክስተቶች በሙሉ ደረቅ እውነት ይሆኑ ነበር። ደረቅ እውነት ብችክ ያለ መንቻካ ይሆን ነበረ። ለምሳሌ አንዱ ሰው በቅርብ እንወደውን ሰው አለቃችን ሊሆን ይችላል፣ የቅርብ ቤተሰባችን ሊሆን ይችላል፣ አንተን ማትረባ ብለን ብንገስጸው በዚህ ቅላጼና በዚህ ድምፀት ብንናገረው ያ ሰውዬ እንዳንቆጣው፣ እንዳንሰድበው፣ እንዳናኮርፈው እንደምንወደው እና እንደምናከብረው ያውቃል። ነገር ግን የተነገረበት አግባብ አንተን ማትረባ አተው ብንለው እንደ ራሽናሊቲ ወይም እንደ ምክንያታዊነት አወሳሰብ ይሄ በመረጃ የቁጣ ምልክት ነው፣ የመናቅ ምልክት ነው፣ ክብር የማሳጣት ምልክት ነው። ነገር ግን በስሜት አታየት ስናየው ግን ይህ ሰውዬ እንዲሁ ላይ የተናገረኝ ከምን አንጻር ነው? የተሳሳትኩት ነገር ስላለ ይሆን የገሰጸኝ ወይስ አደጋ ውስጥ ነኝ ማለት ነው ብሎ በስሜት አማካኝነት የተነገረውን ድርጊት፣ ሀሳብ ለሁኔታው ትርጉም በመስጠት ትክክለኛ የክስተቱን ትርጉም ወስዶ ራሱንም ያድናል፣ ለመግባባትም ያስችለዋል። ስለዚህ ስሜት ባይኖር ኑሮ ክስተቶች በሙሉ ደረቅ እውነት ነበር የሚሆኑት። በደረቅ እውነት ደግሞ መኖር አይቻልም። የሰው ልጅ በደረቅ እውነት ተግባብቶ ሊኖር አይቻልም። ስለዚህ ስሜቶች እጅግ በጣም አስፈላጊ ናቸው። ሌላው
ግለሰባዊ ግንኙነቶችን ለማስተሳሰር የሚጠቅመን ስሜት ነው። ለምሳሌ ሳቅና ፈገግታ ያላቸው ሰዎች ለመቅረብና ለታማኝነት ቅርብ ናቸው። ስለዚህ ስሜታቸው ፈገግታ ያላቸው ሳቅ ያላቸው ሰዎች እጅግ የበለጠ የሚቀረቡና እምነትን የሚያሳድሩ ሰዎች ስለሆነ እነዚህ ሰዎች ጋር ለመቀራረብ ምንም አይከብድም። በግልባጩ ደግሞ የሚቆጡ የሚያኮርፉ ያሉ ሰዎች እነዚህ ሰዎች ከመቅረብ ይልቅ አለመቅረቡ የተሻለ ይሆናል ማለት ነው። ስለዚህ የሚኖረን ስጋትና ጭንቀት ከወዲሁ ከግለሰባዊ ግንኙነታቸው በሰዓት ስሜታቸው ላይ በመረዳት ከሰዎች ጋር የሚኖሩ ግንኙነቶችን በስሜት አማካኝነት መለየት ይችላል። ደረቅ እውነት ቢሆንሳ፣ ራሽናሊቲ ቢሆንሳ፣ በመረጃ ላይ ብቻ የተመሰረ ቢሆን ኖሮ አብሮ ለመኖር አያቻችልም ማለት ነው። ሶስተኛ ማህበረሰብን አንድ ላይ አጣብቆ የያዘ ስሜት እንጂ እውነታ አይደለም፣ ወይም ደግሞ ራሽናሊቲ አይደለም። በራሽናሊቲ ብንቀመጥ ኖሮ ሰው አብሮ መኖር አይቻልም። ስሜት አስተሳሰብ በጥሩነቱም በመጥፎነቱ ስናዝን አብሮ የሚያዝን፣ ስንደሰት አብሮ የሚደሰት፣ ሲጨንቀን አብሮ የሚጨንቅ በአንድ ላይ እርስ በርሳችን ተቆራኝተን የኖር ነው። ማህበረሰብን ከማህበረሰብ ህብረተሰብን ከህብረተሰብ አቆራኝቶ የኖረው ስሜት እንጂ ራሽናሊቲ አይደለም። ራሽናሊቲ ወይም እውነታ ወይም ደግሞ ይሄ ምክንያታዊነት ነው ወይም ደው ነው ወይም አይደለም ነው። ትክክል ነው አይጠቅም እያለ አይደለም። በነገራችን ላይ በንጽጽር ነው እያየን ያለ ነው። የምክንያታዊነትና የስሜት ጠቀሜታ የሰው ልጅ ከምክንያታዊነት ይልቅ ስሜታዊነት የበለጠ ወይም ስሜት የበለጠ እንደሚገዛው መታወቅና ግንዛቤ መወሰድ ስላለበት ነው ይህን ነገር አጠንቅቀን የምናገረው። ነገር ግን ብዙዎቻችን ስለ ስሜት ስናነሳ ትዝ የሚለን ነገር ምንድን ነው? ስሜት ማለት መጥፎውን በተለይ አሉታዊ ስሜትን ነው። ለስሜት ያለን አመለካከት አሉታዊ አመለካከት ስላለን ነው። ስለዚህ ስሜት ባይኖር ኑሮ ሁሉም ነገር ህይወት መንቻካ ትሆን ነበረ። እውነታዎች ሁሉ ክስተቶች ሁሉ እውነት ቢሆኑ ያስቸግረን ነበረ። ግለሰባዊ ግንኙነታችንም የሚቀረብና የሚሸሻ መሆን ከወዲሁ እንዳንለይ እያደርግ ነበረ። ማህበረሰብን እርስ በርስ ተቆራኝቶ አይኖርም ነበረ። በሌላ በኩል ፈጣን እርምጃ የምንወስደው በስሜት እንጂ በምክንያታዊነት አይደለም። ለምሳሌ አንድ ሰው መኪና በሚያቋረጥበት ጊዜ ምንም እንኳ ይህ ሰው ከእግረኛ ማቋረጫው ዜብራ መንገድ ላይ ቢሆንም ከርቀት መኪና እየተመዘገዘገና እየሮጠ እየመጣ ካየው ምክንያታዊ ነኝ፣ ከመስመሬ ይዣለሁ፣ ባለመብት ነኝ ብሎ አይቆምም። በስሜቱ በሚነግረው መሰረት እርምጃ ይወስዳል። ፈጣን እርምጃ በመውሰድ ራሱን ያድናል ማለት ነው። እንደ ምክንያታዊነት ቢሆን ነው እዛው ነበር ቆሞ። ምክንያቱም መንገዱ ቅድሚያ ሰው ነው፣ የእግረኛ ነው፣ ያለውም ደግሞ ዜብራ መንገድ ላይ ነው። ስለዚህ መኪናው መጥቶ እንዳይገጨኝም ብሎ በምክንያትነት ማሰብ ይቻል ነበረ። አይደለም። ስሜቱ ግን ምን ያደርጋል? ትክክል አይደለም። ስሜቱ ይነግረዋል። ምንም እንኳ ለአንተ ቅድሚያ የሚሰጥ ቢሆንም፣ ምንም እንኳ ያለበት መስመር የእግረኛ መንገድ ቢሆንም፣ ነገር ግን መኪናው ከቁጥጥር ውጭ በፍጥነት የመጣ ስለሆነ ራስህን አድን፣ አምልጥ ይለዋል። ወይ ወደ ኋላ ይሸሽ ወይም ወደፊት ሩጦ እንዲያመልጥ ያስችለዋል። ይህን ያደረገ ምንድን ነው? ምክንያታዊነት ሳይሆን ስሜት ነው ማለት ነው። ከቁጥርም አንጻር መናገር እኮ እንችላለን። ከቁጥርም አንጻር ህይወታችን የምንወስነው ውሳኔ፣ የምንመርጠው ምርጫ፣ የምንወስነው እርምጃ ከ90 እስከ 95% በሆነው በስሜት አማካኝነት ነው። ቅድም በነገርኳቸው አግባብ በዚህ ማለት ይችላል። ምክንያታዊነት ግን የሚወስደው ኃላፊነትና ተጠያቂነት ከምንሰራው እና ከምንወስነው ውሳኔ ከሚኖረን ግንዛቤ፣ ለነገሮች ከሚኖረን ግንዛቤ ከ5 እስከ 10% ነው ኃላፊነትና ተጠያቂነቱ የሚወስደው። ስለዚህ ስሜታዊነት ከምክንያታዊነት የበለጠ ጠቃሚ እንደሆነ መረዳት ይቻላል። እንግዲህ ስለ ስሜት ስናወራ ሰዎች በተለይ የስሜት መዳበር፣ ስለ ስሜት እድገት ስናወራ የስሜት እድገት ማለት አዎንታዊ ስሜቶችን በአግባቡ መጠቀምና ጥቅም ላይ መዋል እንዲሁም ደግሞ አሉታዊ ስሜቶችን ደግሞ በአግባቡ መቆጣጠርና እንዳይጎዱ ማስቻል ወይም አዳፕቴሽን፣ በእንግሊዝኛው አዳፕቴሽን ወይም መለማመድ መለወጥ ላይ ያተኩራል። ከዚህ ጋር በተያያዘ 3 አይነት የስሜት አስተዳደር አመለካከቶች አሉ። አንደኛው አመለካከት የጄኔቲክስ እና የብስለት አመለካከት ጋር የተያያዘው እይታ ሲሆን ይህም የስሜት እድገት የሚመነጨው ወይም ስሜት የሚመነጨው ከተፈጥሯዊ ምንጭ ነው። ማለትም እናት አባቱ ጥሩ ስሜት ያላቸው፣ ስሜታቸው የተረጋጋ ደስተኛ የሆኑ አይነት ወላጅ ያለው ልጅ ከእናት አባቱ በሚወርሰው መሰረት እሱ ራሱ የተረጋጋና ደስተኛ የሆነ ጭምት የሆነ አይነት ስሜት፣ ማህበራዊ ስሜት ያለው ስሜት አለ ብሎ ያስባሉ። ትክክል ነው። በሌላ በኩል ደግሞ
እንዲሁ ደግሞ ከወላጅና ከእናት አባት በሚመጣ የስሜት ተፈጥሮ ምክንያት አንዳንዶች በጣም አግሬሲቭ የሆኑ ጠባጫሪ የሆኑ እልከኛ የሆኑ ሰዎችም አሉ። ይሄ በተፈጥሯቸው ዘወት የመጡ ነው። ስለዚህ እንደዚህ አይነት ጸባይ ያላቸው ሰዎች እንዲህ አይነት ስሜት ያላቸው ሰዎች ተፈጥሯዊ ስሜታቸው ስለሆነ ልንረዳቸው ይገባል፣ ልናገዛቸው ይገባል የሚል አስተያየት ያላቸው ናቸው። ትክክልም ነው። በሌላ በኩል ደግሞ አሁን ከብስለት ጋር ያያይዛል። የብስለት ከአካላዊ በተለይ ከውስጣዊ አካል ብስለት ጋር የሚመጣ ነው ብለው የሚያስቡ አስተያየት ያላቸው ሰዎች አሉ። በተለይ በውስጥ ያለው የሆርሞን ሁኔታ የውስጣዊ አካል ብስለት ሁኔታ የሚመጣ ስሜትን የመቆጣጠርና ስሜትን ከመግለጽ ጋር እየተያያዘ አስተያየቶች አሉ። እንግዲህ ይህ ምንድን ነው? ገና ያልበሰሉ ልጆች፣ ገና ያልዳበሩ ልጆች ስሜታቸውን በአግባቡ መግለጽም ሆነ መቆጣጠር፣ ማስተዳደር ይቸገራሉ። ስለዚህ እንደዚህ አይነት ስሜት ያላቸው ሰዎች ልንረዳቸው ይገባል የሚል አስተያየት ይሰጡናል። ሶስተኛው አይነት ስለ ስሜት እድገት ያለ አስተያየት ምንድን ነው? ከባህሪያዊ የመማር ዘዴ ወይም ደግሞ ቢሄቪራል ለርኒንግ ይሉታል። የሰዎች ስሜት በተፈጥሮ ብቻ የሚመጣ አይደለም። እንግዲያውስ ከሌሎች የተማሩት ነው። እንዴት ነው የሚማሩት? ያ ስሜት ከሰዎች አይተው ሰዎች ባደረጉላቸው ድጋፍና ማበረታቻ ወይም ማነቃቂያ መሰረት ሰዎች ከሌሎች ሰዎች ይማራሉ። ለምሳሌ በተለይ ልጆች አንድ ልጅ በቤት ብቻውን የሚኖር ልጅ እንውሰድና ይህ ልጅ ሊኖረው የሚችለው ስሜት ከእናት አባቱ ከተፈጥሮ የወሰደውን ስሜት ሲሆን በሂደት ግን ከጓደኞች ጋር በሚያደርገው መስተጋበር፣ ከቤተሰብ አባላት ጋር በሚያደርገው መስተጋበር እንዲሁም ደግሞ ካቻዎቻቸው ወጣ ብሎ በሚያደርገው መስተጋበር ጥሩም ሆነ መጥፎ ስሜት ሊማር እና ሊያዳብር ይችላል።